ሰላም ሰላም ውድ ቤተሰቦቼና ተከታታዮቼ እንደምን ከርማችኋል? በያላችሁበት ሰላም ፍቅርና ጤናን እመኝላችኋለሁ። እንግዲህ ለዛሬ ደግሞ በአዲስ ርዕስ መጥተናል። ወደ መጣንበት ርዕስ ከመግባታችን በፊት በያላችሁበት ሆናችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረጋችሁን ላስታውሳችሁ እወዳለሁ። የዛሬው ርዕሳችን የሚሆነው የማህሌት ወይም 57 ሚሊዮን እና ከዛ በላይ ዘርፋለች የተባለችው ልጅ እናት ወጥተው አዲስ መረጃ ሰጥቷል። እሱን ይዤላችሁ መጥቻለሁ። እንደገና የሚመለከተው ሚኪም እንደገና እሳቸው በሰጡት መረጃ ላይ ተንተርሶ አዲስ መረጃ ሰጥቶናል። እሱም የሚለውን እሳቸው ያሉትን አንድ ላይ አድርጌ አቅርቤላችኋለሁ። ወደ ቪዲዮ። ደህና ናቸው እዚህ ያላችሁ ውጭ ያላችሁ። እኔ ማህሌት እናት ነኝ። መብራት ገብረ ጻድቅ እባላለሁ። እባካችሁ ሚኪም ብደውለት እንትን ብል አያነሳም። መብረቁም አያስገባኝም። ተስፋ የሚሉትም አያስገቡም። እቺ ውርሽዬ ናት። ውር የሚሏትም አታነብ መሰለኝ አታነሳም። እኔ አነጋግሩኝ። እኔ የሚሆነውን እነግራችኋለሁ። የሌለውን አታውሩ። ከኔ ራሱ ውረዱ። ሌባችሁን ያዙዛ ወይ አብራችሁ በልታችሁ እንደሆነ እዛ ይወጣላችሁ። ሚኪ አሁን አላቃትም የሚለው አዲስ አበባ ቤቷ ያውቀዋል። እኔ እናቷ እንኳን የማላውቀው ቤት እኔ እናቷ የማላውቀው ቤት ሚኪ ቤተኛ ነው። ይሄ ሌባ በዚህ ወጥቶ በዚህ ገብቶ ይበል ወይ ራሱ ያውጣ ያጋልጥ። ያለችበት ከኔ ስም ወረዱ። መብረቅ የምትባል ልጅ ደግሞ ሙስሊም ነህ ለሰሙ። እኔ ኩዌትም አልሄድኩም። ባህሬን ጠይቅ ያሉት ይነግሩሃል። ስለኔ ጓደኞች አሉኝ። እኔ ነኝ የወሰድኳት። አላስቀምጥ ስትለኝ ነው ጥያት የወጣሁት። ስለዚህ ኩዌት ነበሩ። የእናቷ ወርቅ ነው የሚበሉት። ተመኘህልኝ እንደ አፌ ያርግልኝ። ይልቅ እንደ እያደረጋችሁ የሰው ገንዘብ አታስቀሩ እያደነጋግራችሁ። ሀቅ ካላችሁ ያለችበት ያዟትና የሀቅ የገንዘብ ሀቅ አስመልሱ። አትቀባጥሩ። በተለይ መብረቁ ሙስሊም ነህ ለስሙ። ያላየው አታውራ። እኔ ኩዌት የሚባል ሀገር አላውቅም። ሰምተሃል? አሁን እንግሊዝ ኤምባሲ ነው ሁሉ ተወልዶ ያድጉት። ማንም ያቀኛል። ሌባ አይደለሁም እኔ። እሷ ተባብራችሁ የምታደርጉት ካላችሁ እዛው ተወጡ። አታስገቡማ። ይሄ ስለምናገር ሚኪ የሚባልም አያስገባም። ስማ እኔ እሷ እናት ሆኜ እኮ ፈራል እኮ መርቀ ነው 4 ሆነን መርቀ ነው 20 ሺህ ብር ሰጥቶኛል። ለሁላችን 20 ብር ሰጥቶኛል። የማለቱ እናት ሆኜ ነው መርቄ ከፈርኦል 20 ሺህ ብር የተቀበልኩት። ፈራኦል የዋርካሁን ለሁሉ እንደምታረገው መርቀናል ነው ያለው። እንደውም ቸግሮናል እርዳናል አላልንም እኛ። ስለመረቁት 20 ሺህ ብር ለሁላችን ሰጥቶናል። ሚኪ ነው እንደውም ደውሎ የሰጠኝ እዚህ መጥቶ ማለት። እንግዲህ ውድ ቤተሰቦቼና ተከታታዮቼ የማህሌት እናት የሰጡትን መረጃ እንዳዳመጣችሁት ነው። እንግዲህ በእግረ መንገዳቸውን ፋሲካንና መብረቁንም ወረፍ አድርገው አልፈዋል። ይህን ይመስላል የዛሬ ያለው እሳቸው የሰጡት መረጃ። እሳቸው በሰጡት መረጃ ላይ ተንተርሶ ደግሞ ሚኪ እንግዲህ እኔ ጋር ያለው ሀቁም ማቀው ነገር የለም ሲል ደግሞ ተናግሯል። አሁን ላይቭ ላይ ገብቶ ነበር ቲክቶክ ላይ። እንደውም እሳቸው እስኪመጡ እየጠበቀ ነበር። እሱ እንዳለው ከሆነ ግን እሳቸው እሱ ላይ ሊመጡ አልቻሉም ወይ ሊያገኛቸው አልቻለም። ላስገባኝ ብዬ ለምኜ ልታስገባኝ አልቻልክም ብለውታል ቪዲዮ ላይ እንደሰማችሁት። አሁን ደግሞ እሱ እንግዲህ ጠብቆ ቤቱን ከፍቶ ጠብቋቸው ነበር። እንግዲህ ለተለያየ ሰው እንዲነገራቸው በሰው እንዲደርሳቸው አድርጓል። ቢሆንም እሳቸው አልመጡም። እንግዲህ የተፈጠረውን ነገር ስለማናቅ እንግዲህ አሁን እዚህ ላይ ፍርድ መስጠት አይቻልም። ወይ በሌላ ቤት ገብቶ ደግሞ አዲስ መረጃ ይሰጡን ይሆናል። እሱን እንጠብቃለን። ለማንኛውም አሁን ሚኪ በቤቱ ገብቶ ያለውን ነገር ደግሞ አሰማቸዋለሁ። ባለ በጥላቻ ከታወረው ሰው ውጪ የሚያውቀዋል። ሀቅ ደግሞ እኔ ልቤ ላይ ስላለች የፈለግኩትን ነው የማወራው። በቃ አይመለከተኝም። የሁሉንም ነው የማወራው። ይሄ ደግሞ እንትን ከሆነ በህግ አግባብ የሚሆኑ ነገር ይሆናል መጨረሻ። በቃ ውስጤ ላይ ያለ ሀቅ ይሄ ሴትዮ መታ ማጭበርበሯ ግልጽ ነው ምን አይነት ሰው እንደሆነ፣ ስንት ሰው እንዳጭበረበረት። ግን ሁሉም ተጭበርባሪ ሆኖ ሚኪ አጭበርባሪ የሚያደርጉት እነዚህ የሚዲያ ሰዎች ናቸው። ሀቅ አለኝ ውስጤ። ሀቁን እግዚአብሔር ያውጣው ነው ዋናው። ኦኬ አይ ለማንኛውም አይዞህ በርታ። እሺ ሄኖክ በእውነት በጣም ነው የማመሰግነው። ፎሎ አድርጉት በሄኖክን በዚህ አጋጣሚ ጋይስ። ጥሩ ምክር ነው። እግዚአብሔር እንግዲህ ልቦና ሰጥቶ ወደዛ እንትን ካልኩ ጥሩ ምክር ነው ወንድ። ጠበቃ አማካሪ
ያው ምን አለ መሰለህ ሚኪ ጉዳዩን ሲሪየስ አድርገህ ያዘውና በግልህ አንተ የምታውቀውና የሚመችህ ሰዎች ጋር ጓደኞች ጋር ቤተሰቦች ጋር ጥሩ የሚባለው ባለሙያ ማን ነው ብለህ በግልህ ታይም ወስደህ እንደው ሶሻል ሚዲያ ላይ ሳይሆን በግልህ ቁጭ ብለህ ምንድነው እየሆነ ያለው ነገር ህጉስ ምን ይላል የገባው ሲቹዌሽን ወይ ደግሞ የተጠረጠርኩበት ኦር ደግሞ እየተወራ ያለው ነገር ምን ይመስላል የሚሉት ነገሮችን ትንሽ ዲስከስ አድርጋቸው። የኔ ምክር ይሄ ብቻ ነው። እዚህ ላይ ገብቼም ስለ አንቀጹ ላወራ አልፈልግም። ስለ ጉዳይ ከወንጀል አንፃር ላወራ አልፈልግም። ከፍትሐ ብሔር አንፃርም ላወራ አልፈልግም እና ላወራ የምፈልገው ለመክረም የገባሁት ብቸኛው ነገር ሶሻል ሚዲያ ላይ ኤክስፕሌን ማድረግ ራስን ጥሩ ነገር ነው፣ ግን ታይም ውሰድና የምትፈልገውን ባለሙያ ጠርተህ በግላችሁ ቁጭ ብላችሁ እሺ ኖኪዬ በጣም አመሰግናለሁ አባት። እሺ ወንድም ማለት ፎሎ መልሰሽ። እሺ መልካም ጊዜ። እሺ በቃ ሴትዮውም አልመጣም ብላለች። በቃ ሰላም ሆኖ ያለው ነገር ይሄ ነው። ስለ ሁኔታው ለማስረዳት ስለ ሴትዮዋ ምንድነው የተፈጠረ ፍራኦልን እርዳን ብለው ቪዲዮ እንደዚህ ተንበርክከው እንትን እያሉ እየጠየቁ ላኩልኝ። በዛው በመሀል እየመረቁት ማለት ነው። ፍራኦል ቴቻ እሱን ሲያይ 60 ሺህ ብር ላከ። 20 ሺህ ብር ትራንስፈር አደረግኩኝ። ሴትዮዋ እንደው አሁን ራሱ ቪዲዮን ደግሜ ላየው ሴትዮዋ እሳቸው ናቸው። እሳቸው ከሁለቱ ሴትዮዋ አሉ ብዬ እንኳን ለማየት ቪዲዮ የለኝም እጄ ላይ ረስቻቸው አይቻቸው በቃ ረስቻቸው እዛ ጋር ሰፖርት አስደረግኳቸው። በቃቸው በዛ ነው የምታው። ሴትዮዋ አሁን ነፍስ ግቢ ነፍስ ውጪ ስትባል ሁሉንም ነገር ቻው ጋይስ። እንግዲህ ውድ ቤተሰቦች እና ተከታታዮች የሁለቱንም ጉዳይ እንደሰማነው ነው። እናትዬ ያሉትን ብለዋል፣ ሚኪም ምላሽ ሰጥቷል። እንግዲህ ሀቆ ማንጋ ነው የሚለውን ፍርዱን ለእናንተ ተዋለሁ። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህን ይመስላል። በያላችሁበት ሰላም፣ ፍቅር፣ ጤናን እመኝላችኋለሁ። ከመሰናበታችን በፊት እንደተለመደው ሰብስክራይብ፣ ላይክ እና ኮሜንት ማድረጋችሁን ላስታውሳችሁ እወዳለሁ። በያላችሁበት ሰላም